Amano Media TV ሰላም ጤና ይስጥልኝ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ በጣም ልብ የሚነካና አስገራሚ እውነተኛ ታሪክ ዘላችሁ መጥቻለሁ። ወደ ታሪኩ ከመግባታችን በፊት ግን ይሄ ቪዲዮ ለሌሎችም እንዲደርስ ላይክ በማድረግ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። አሁን በቀጥታ ወደ ታሪኩ እንለፍ። ታሪኩ ሳባ ስለሚባለች ቆንጆ ልጅ ይጀምራል። ሳባ ለወደፊቱ ብሩህ ህልምና የትምህርት እቅድ ነበራት። ነገር ግን በቤተሰብ ግፊትና በቃል ኪዳን ምክንያት ለማታውቀውና ለማትወደው ዳዊት እንድትዳደር ተገደደች። ለሳባ ዳዊት ማለት የተስፋዋ ቀባሪ ነበረ። በፊቱ ላይ የምታየው ፈገግታ፣ የሚናገራቸው ቃላት፣ ሌላው ቀርቶ የሚጠቀመው ሽቶ እንኳን ያባሳጫት ነበር። በአካል ካንተ ጋር ብኖርም ልቤ ግን ለዘላለም ይጠላሃል ትለው ነበር። ዳዊት ግን በትዕግስት ይሰማታል እንጂ አንዲት ቃል አይመልስላትም ነበር። በቤቱ ውስጥ ሳባ ዳዊትን እንደ ባድ ታየው ነበር። ምግብ አታዘጋጅለትም፣ ሲያወራት አትመልስለትም፣ አይኑን ማየት እንኳን አትፈልግም ነበር። ዳዊት ግን ሁል ጊዜ ከስራ ሲመለስ ቁጣዋን በዝምታ ያሳልፈው ነበር። እሷ ስድብ ስታወርድበት እሱ ግን መልካም ቃል ብቻ ይጠቀም ነበር። አንድ ቀን ተበሳጭታ ለምንድነው የማትመልስልኝ? ለምንድነው የማትጠላይ? ብላ ጮኸበት። ዳዊት ግን በዝምታ ተመልክቷት ጥላቻ ያንቺ ምርጫ ነው፣ ፍቅር ግን የኔ ቃል ኪዳን ነው አላት። ይሄ ቃል ለመጀመሪያ ጊዜ በሳባ ልብ ውስጥ አንድ ትልቅ ጥያቄ ፈጠረ። አንድ ሌሊት ሳባ በብርቱ ህመም ወደቀች። በዚያ አስቸጋሪ ወቅት ቤተሰቦቿም ሆኑ ጓደኞቿ በአጠገቧ አልነበሩም። ዳዊት ግን ስራውንና እንቅልፉን ትቶ ለቀናት ለሌሊትና ቀን እየተጋ አሳከማት። እንደ ሕፃን ልጅ እያቀፈ መድኃኒቷን ይሰጣታል፣ ምግቧን ያጎርሳት ነበር። ሳባ አይናን ስትከፍት የመጀመሪያ የምታየው በድካምና በእንቅልፍ እጥረት የጠቆረውን ዳዊት ፊት ነበር። ህመማ ስታገግም ሳባ ዳዊትን በሌላ አይን ማየት ጀመረች። ጥላቻ የነበረውን ልባ ቀስ በቀስ መቅለጥ ጀመረ። ዳዊት እያሳያት ያለው ፍቅር ጥቅም ፍለጋ ሳይሆን ንጹህ መስዋዕትነት መሆኑን ተረዳች። ሳባ አገገመች በኋላ ለዳዊት ያላት ስሜት በሙሉ ተቀየረ። ቀደም ሲል ትጠላው የነበረውን ባህሪም አሁን መውደድ ጀመረች። ድምፁን ሳትሰማ መዋል የማትችልበት ደረጃ ላይ ደረሰች። በግዴታ የጀመረው ትዳር አሁን የህይወቷ ትርጉም ሆነ። አንድ ቀን ዳዊት ለሥራ ጉዳይ ለጥቂት ቀናት ከቤት ራቀ። ሳባ ግን ግማሽ ቀን ሳይሞላት በናፍቆት ልታብድ ደረሰች። በስልክ ደውላ እያለቀሰች ዳዊት በፍቅር ገድለኸኛል፣ አሳበድኸኛል፣ ካንተ ርቄ መስተንፈስ አልቻልኩም፣ በፍጥነት ተመለስልኝ አለችው። ዳዊት ለዓመታት የዘራው ትዕግስት አሁን ትልቅ የፍቅር ፍሬ አፈራ። ርዕሱ ላይ ገድሏታል ያልኩት በፍቅር ገድላታል ለማለት ፈልጌ ነው። እናንተስ ጥላቻ ወደ ፍቅር ሊቀየር ይችላል ብላችሁ ታምናላችሁ ወይስ ጥላቻን አንዴ ከገባ አይወጣም? አስተያየታችሁን በኮመንት ጻፉልኝ። በዚህ ታሪክ ከተደሰታችሁ ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። አመሰግናለሁ። Amano Media TV